ሰላም ሰላም የቻናሌ ቤተሰቦች እንኳን በደህና መጣችሁ። ዛሬ አዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁትኝ በ5 ደቂቃ በጣም የሚጣፍጥ ጮማቄ እንዴት እንደምናዘጋጅ ነው ማሳያችሁ። ባለፈ በእርጎና በእንቁላል አሳይቻችኋለሁ። አሁን ደግሞ እንቁላል ተጠቅመን የሚጣፍጥ እንዴት እንደምናዘጋጅ ነው ማሳያችሁ። አሁን እዚህ ጋር 2 እንቁላል ሰብሬ ቃል አድርጌያለሁኝ። በዚህ መልኩ በደንብ አድርጌ እመታዋለሁ ማለት ነው። አሁን በትንሽ መትቻለሁኝ። ከዛ 2 የሾርባ ማንኪያ ስኳር እናደርጋለን። ስኳር የማትፈልጉ እህቶች ወንድሞች ካላችሁ ደግሞ ትንሽዬ ጨው ማድረግ ትችላላችሁ። ከዛ 50 ሊትር ዘይት እናደርጋለን። በድጋሚ ደግሞ በደንብ አድርገን እናዋህደዋለን ማለት ነው። አሁን ትንሽ ጨው አድርጌያለሁ። ስኳር ስላደረግን ጨው ጥንጥዬ ነው የምናደርገው፣ አናበዛም። አሁንም በደንብ እናዋህደዋለን። አሁን ሁሉንም አዋህጃለሁ። ያው የማደርገው ዱቄት ነው ማለት ነው። 350 ግራም ዱቄት ነው ያደረኩት። 2 ሻይ ማንኪያ ቤኪንግ ፓውደር አድርጌያለሁ። ከዛ በዚህ መልኩ ከነፋ ነው በኋላ በእጃችንም ማብካት እንችላለን። መጀመሪያ በእንደዚህ አይነት ነገር እናዋህደውና በእጃችን እናበካዋለን ማለት ነው። ጉልበት አይፈልግም፣ ቀስ ብለን የምናበካው እና ትንሽ ውሃ አዘጋጅቻለሁኝ። ውሃ በደንብ አናደርግም፣ ያው ደረቅ መሆን አለበት ማለት ነው። ስለዚህ ውሃ ያየን እንጨምራለን። ቀስ ትንሽ የጨመርን ደግሞ ያው ደረቅ መሆን አለበት ማለት ነው። ጨውና እንደምናቦካ አድርገን ነው የምናቦካው። አሁን በዚህ መልኩ አቦካዋለሁ ማለት ነው። አሳያችኋለሁ። እጅግ በጣም ቀላል ነው። ለቁርሳችን ሩቦን በራሱ መተን አንድ መብላት እንችላለን። በጣም ቆንጆ ነው፣ ቀላል ነው። ይኸው በዚህ መልኩ እንደምታዩት ትንሽ ደረቅ ይላል። በጣም መቀን የለበትም እንደ ዳቦ ማለት ነው። እንደ ጮማቄ ነው ማድረግ ያለብን እንደነገርኳችሁ። አሁን በፌስታል እንደዚህ ሰራ አድርጌ ለ5 ደቂቃ ቆይቼዋለሁ። አሁን ትንሽ ከስር ዱቄት አደርጋለሁ እንዳይዝብኝ ማለት ነው። አሁን በዚህ መልኩ ቀጠን አድርጌ እዳምጠዋለሁ ማለት ነው። ያው አሁን እንደምታዩት ቀጠን አድርጌ እዳምጨዋለሁ። አሁን እጠቀልለዋለሁ። ይኸው በዚህ መልኩ እንደዚህ ጠቅልዬዋለሁኝ። እንዳይፈታብን ማለት ግን አይፈታም። እንደዚህ እናደርገው አይፈታም። አሁን በዚህ መልኩ እንደዚህ ካደረግነው በኋላ በደንብ አድርገን አንዳምጠውም፣ ትንሽ ነው እንዳምጠው ማለት ነው። አሳያችኋለሁኝ። በደንብ ሰፊ አድርገን አይደለም እንዳምጠው። በዚህ መልኩ እንደዚህ ይበቃዋል ማለት ነው። ከዛም በኩል ከዚህም በኩል እንደዚህ አድርገን እንዳምጠዋለን። በጣም ቆንጆ ነው። ቀላል ነው። ሰዓት አይወስድም። ሰርታችሁ ክሩትኝ እላለሁ። ይኸው በዚህ መልኩ ትንሽ ስለረዘመ ነው ሙሉን ማይታየው፣ ግን ይታያል እንዴት እንደሚዳምጥ። ይኸው ያያችሁ ነው። አሁን ከዛም በኩል እንደዚህ ዳምጠዋለሁ ማለት ነው። ያው አሁን በዚህ መልኩ እንደዚህ ዳምጬዋለሁ። አሁን ለመቁረጥ እንዲመቸኝ ረጅም ስለሆነ እቆርጠዋለሁ። ከዛ በዚህ መልኩ እንደዚህ ይሆናል ማለት ነው። አሁን በምንፈልገው መጠን እንቆርጣለን ማለት ነው። ከፈለጋችሁ ትልልቅ አድርጋችሁ፣ ከፈለጋችሁ ደግሞ ትንንሽ አድርጋችሁ መቁረጥ ትችላላችሁ፣ እንደ ፍላጎታችሁ ማለት ነው። ያው በዚህ መልኩ እኔ እንደዚህ ቆርጬዋለሁ። እንደነገርኳችሁ እናንተ በፈለጋችሁ ቁረጡ። አሁን የቆራርጬ ጨርሻለሁኝ። እንደዚህ እስከምናዘጋጅ ድረስ ደግሞ ዘይት እንጥዳለን እንዲሞቅልን ማለት ነው። ያው አሁን ዘይት ጫለሁኝ፣ ሙቀዋልኝ። አሁን ሊጡ አደርጋለሁኝ። በጣም ቆንጆ ነው፣ ትወዱታላችሁ። ውድ ቤተሰቦች ሰርታችሁ ሞክሩትኝ። ሰዓት አይወስድም። እንደነገርኳችሁ ለቁርስ በጣም አሪፍ ነው። እንደገና ደግሞ ከስራ መተን የሆነ ነገር እስከምንሰራ ድረስ ይህንን ጎርሰን ውሃ መጠጣት እንችላለን ማለት ነው።
በጣም ቀላል ነው። ትወዱታላችሁ። ሰርታችሁ ሞክሩትኝ። ውድ የራህማቱ ቤተሰቦች ለራህማቱ በአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። ነባሮቹም ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። አሁን በዚህ መልኩ እንደዚህ ዘይት እንዲደርሰው ቶሎ ቶሎ ብለን እንገለባብጠዋለን ማለት ነው። ይኸው ከለሩ እንዴት እንደሚያምር እዩትኝ። በጣም ነው ደስ የሚለው። ስንበላው ራሱ ክሽ ክሽ ነው የሚለው። በጣም ቆንጆ ነው። ትወዱታላችሁ። ሰርታችሁ ሞክሩትኝ። ነው በዚህ መልኩ ብራውን አይነት ከለር ሲሆን እናወጣዋለን። ያው አሁን ጣብሼ ሁሉንም ጨርሻለሁኝ። አሁን ደግሞ ውስጡ ምን እንደሚመስል አብረን እናያለን ማለት ነው። ያው ውስጡ እንደምታዩት በጣም ነው ደስ የሚለው። ሰርታችሁ ሞክሩትኝ። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቻው።